እዚያ መሃላችሁ ላይ ውርጭር እየመጣ ነው። ክርስቲያኖች እልል ብላችሁ አመስግኑ። መጸዳዳት አልችልም፣ መብላት መጠጣት አልችልም። ስሜቱን ታውቃላችሁ። ወለዳችሁ ልጄ በላይ ሆኖ ሲጠባኝ እኔ አንጀቴ ያመኝ ነበረ። ይሄው የኪዳነ ምሕረት ታምር ከዊልቸር አስነስታ በዱላ እንዲሁም በእግሬ እየሄድኩኝ ነው። ይማርኝ አልኩኝ እና ምስክርነትሽን እሰጣለሁ አልኳት። ኪዳነ ምሕረት ይሄው ምራኛለች። ድንቅ ነገር አይተናል። እንግዲህ ሂዱ መስክሩ፣ እዩ። እዚያ መሃላችሁ ላይ ውርጭር እየመጣ ነው። እዩ። አንዲት እህታችን ውርጭሯን እየነዳች እየመጣች ነው። አመስግኑ፣ እልል ብላችሁ አመስግኑ። እንዲህ ነው የድንግል ማርያም ሥራ። አመስግኑላት። ውልቸሯን እየነዳች እየመጣች ነው። እግዚአብሔር ምን ይሳነዋል? ይሄ ነው ከውልቸር ላይ። አመስግኑ፣ እልል ብላችሁ አመስግኑ። እግዚአብሔር ድንቅ ነው ሥራው። ብድግ አድርጉና አምጡላት። ውልቸሩን ተሸከሙና አምጡላት። እሷ በእግሯ ትንክስ፣ ከፊት አስቀድሟት። ይሄው በውልቸሯን ይዛ መጣች። እልል ብላችሁ አመስግኑላት። ክርስቲያኖች እልል ብላችሁ አመስግኑ። የታመማችሁ አመስግኑ። ያልወለዳችሁ አመስግኑ። ሥራ የሌላችሁ አመስግኑ። እግዚአብሔር እንዲህ ነው። እግዚአብሔር ድንቅ ሥራ ይሠራል። የሆነውን ነገር እናያለን። ብዙ ሰዎች በድንግል ማርያም ጸበል ድነዋል። ብዙ ሰዎች በድንግል ማርያም ጸበል ድነዋል። እግዚአብሔር ታሪክ ይሰራል። እግዚአብሔር ታሪክ ይሰራል። ሁላችሁም ሞባይላችሁን አውጡ፣ ቅረጹ። ሁላችሁም ሞባይላችሁን አውጡ። ውልቸሩን እዚህ ጋር አምጡት። እግዚአብሔር ይመስገን። እዚህ ጋር አስቀምጡት። ውልቸሩን እንግዲህ እዚህ ጋር ውልቸሩ ምን እንደሆነ ሁላችንም አልገባንም። የማን ነው ውልቸር? ይሄ እንዴት ይዘሽ ልትመጪ ቻልሽ? እዚህ ላሉ ክርስቲያኖች ድንግል ማርያም ያደረገችልሽን ንገሪያቸው። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ስሜ ኑሃሚን ሃይማኖት ይባላል። የተወለድኩት ምዕራብ ጎጃም ቡሬ ዳሞት ዞን ነው። አሁን የምኖረው አዲስ አበባ ከተማ ነው። እኔ እንደናንተ ጤነኛ ልጅ ነበርኩኝ። በመሃል ግን ወልጄ ትዳር መስርቼ በምኖርበት ሰዓት ታመምኩኝ። የተለያዩ ሕክምና ሄድኩኝ። አሉ የለም የሚባል ሆስፒታሎች ሄድኩኝ። ነርቭና ዴስክ ይሉኛል፣ ሰርጀሪ ይሉኛል። ያልሄድኩበት ወጌሻ ቤት የለም። ህመሙን ምን ብዬ መግለጽ እንዳለብኝ አላቅም። የአንድ ዓመት ሕፃን ልጅ መቀመጥና ሽንት ቤት መሄድ ሲያቅተኝ ተኝቼ ነበር ማጠበው ልጄ። ባለቤቴ ሲሄድ ከስራ ሽንት ቤት አስጠቅሞኝ ምግብ አብልቶኝ ነው የሚሄደው። እሱ ከሌለ ያው ሰራተኛ ነው ያለ። በሰራተኛ መንቀሳቀስ አልችልም፣ መጸዳዳት አልችልም፣ መብላት መጠጣት አልችልም። ከዛም ቀን እንዳልበላ ደግሞ ሽንቴም ሰገራዬም ይመጣልና እንዲሁ ልጄን እያጠባሁኝ በተራባ አንጀበት ጠብቀዋለሁ። ባለቤቴን ሲመጣ ሽንት ቤት ያስጸዳኛል። እንደዛ ሁኜ ለወራቶች ተቀመጥኩኝ አልጋ ላይ። ምንም በሕክምና ልለውም አልቻልኩም። ስሜቱን ታውቃላችሁ። ወለዳችሁ ልጄ በላይ ሆኖ ሲጠባኝ እኔ አንጀቴ ያመኝ ነበረ። ግን ኪዳነ ምሕረት ይኸው በማለይት ድጋፍ እዚህ መጣሁኝ። የት እንደሚሄድ አላቅም። በመኪና ይዘውኝ ሲመጡ በጠዋት ተነሺ ብለው ልጄን ላጥባው ስል አይ አታጠቢውም ተባለና አዘሉት።
አላየሁትም። ልጄ አልሳምኩትም። ወደዚህ ስመጣ ራሱ መጣሁኝ፣ እዚህ ወደኩኝ። ከነ ባለቤቴ 1 ወር ተቀመጥና አሁን ከመጣሁኝ 4 ወሬ ነው። እማለቅስበት ይሄ ሁላ ያቃጥለኛል። መጣው ቅባ ቅዱስንም ጸበሉንም ቲሸርቱንም አለ የለም የሚባለውን ሁሉን ነገር አደረኩኝ። ይሄው የኪዳነ ምሕረት ታምር ከዊልቸር አስነስታ በዱላ እንዲሁም በእግሬ እየሄድኩኝ ነው። ትናንትና ኑሃሜን ስለኝ የነበረ ሰው ዛሬ በወደኩበት ማንም አልነበረም ነበረ። ብቻዬን ነበርኩኝ ከነ ልጄ ከነ ባሌ። እግዚአብሔር አምላክ ኪዳነ ምሕረት ለዚህ አበቃች። ፈጽማ ትማርሽ በሉኝ፣ የመጨረሻ ታደግልኝ ኪዳነ ምሕረት። ወላዲት አምላክ እባክሽ የመጨረሻ ልጄን እንኳን አሁን ሲናፍቀኝ እማ ይላል በስልክ ስደውልለት አንጀቴ እንዴት ትርር እንደሚል እንዴት እንደሚንሰፈሰፍ ኪዳነ ምሕረት እባክሽ ብቻውን ሆኖ እዛ ቤት ልጅ ታቅፎ ለሚሰቃይ ባሌ ብለሽ ማሪኝ፣ ለልጄ ስትይ ማሪኝ አልኩኝ እና ምስክርነትሽን እሰጣለሁ አልኳት። ኪዳነ ምሕረት ይሄው ምራኛለች። ፈጽማ እንድትምረኝ ጸሎት አድርጉልኝ እባካችሁ። እልል ብላችሁ አመስግኑ፣ እልል ብላችሁ አመስግኑ። እንግዲህ ምን እንላለን? ከዚህ በላይ የሰሚነሽን ድንቅ ስራ መናገር ይከብዳል። በባህር ማዶ ያላችሁ ኢትዮጵያ ውስጥ ያላችሁ ሰዎች ወደ ሰሚነሽ ኪዳነ ምሕረት ብትመጡ እንዲህ ያለ ታምር እናያለን። እግዚአብሔር እጃችን ባፋችን ላይ ጭኖ እስከምንገረም ድረስ ወገኖቼ፣ ሰውነት ይከዳል፣ ስልጣንም ይወርዳል፣ ገንዘብም ያልቃል። መጨረሻችን ግን እንዲህ ነንና አደራ ሰሚነሽን ስንነግሯት እኔ የምፈልገውን ሳይሆን አንቺ ለኔ የሚጠቅመኝን ነገር ስጪኝ በሏት። እንደው ምን ይሰማሻል? ምን ብለሽ ትነግራችኋለሽ? እስቲ ትላንት የነበረ ስሜት፣ ዛሬ ያለ ስሜት ምን አይነት ስሜት ነው የሚሰማሽ? በአንድ ሰሞን የእውነት የምነግራችሁ የምመክራችሁ በልጅ አንደበት አንድ ልጅ ስለወለድኩ ሳይሆን ልጅ ነኝ ገና ምንም አላየሁም። 2014 ወይ 15 መጥቼ ነበረ እዚህ ኪዳነ ምሕረት መጥቻለሁ። ስመጣው እዛች ጋብቻ የጭቃ ቤት ማር የምትሸጥባት ነበረች። ምንም አልነበረም። ይሄ ምንም አልነበረም። ያኔ እንደ ሰዎቹ እንደ መንፈሳዊ ህይወት ሳይሆን እንደ ዓለማዊ ህይወት መጥቼ ለፌስቡክ ለቴሌግራም ለምን የሚሆን መጣው ጠጣው። እግዚአብሔር ምስክሬን ከልቤ ጸሎት አላቅም። ጸሎት እንዴት እንደሚደረግም አላቅም። ፎቶዋን ተነስቼ እንደ ሰው የሚፖሰት ጸበሏን ጠጥቼ ሄድኩኝ። ግን የእመቤቴ ተአምር ዝናዋን ተናገሪ ሲለኝ ደጁ አስረገጠኝ። ድጋሚ ደስታዬ ወደር የለውም። የጎደለ ቤቴን እመቤቴ ማርያም ቁማ ሙሉ ታድርግልኝ። ጤነኛ ሁኛለሁ፣ እግዚአብሔር ይመስገን። ኪዳነ ምሕረት ክብሯ ይስፋ፣ ክብሯን ሁላ ትውሰድ ኪዳነ ምሕረት። እልል ብላችሁ አመስግኑላት። እንግዲህ ዛሬ ዊልቸሩን ያሳየናችሁ እግዚአብሔር እንዲህ ድንቅ ስራ ይሰራል። ከዚህ በኋላ